ቢስሚላሂ ራህማኒ ራሂም። በዛሬው ቪዲዮአችን ይዘንላችሁ የመጣነው ስለ አንድ ደሃ ሰውና ህይወቱን ስላስተካከሉት 3 የወርቅ ሳንቲሞች ይሆናል። በአንድ ወቅት አንድ ወጣት ሰው ከባለቤቱ ጋር ይኖር ነበር። ወጣቱ በሚኖርበት ስፍራ ስራ ቢፈልግም ምንም አይነት ስራ ሊያገኝ አልቻለም ነበር። በአንድ ዕለት ለባለቤቱ ግዴታ ሌላ ሀገር ሄዶ ስራ መስራት እንዳለበት ይነግራታል። ባለቤቱ ደስታ ባይሰማትም ፈቀደችለትና ለ20 ዓመት ያክል ብቻ ገደብን ሰጠችው። ከዚህ ገደብ አንድ ቀን ካለፈ ኒካህ እንደሌላት ተስማምተው ከሀገሩ ተነስቶ ወደ ሌላ ሀገር አመራ። ወዳሰበው ሀገር ላይ በሚደርስ ጊዜ አንድ ልብስ የሚሸጥ ጥሩ ሰው ያጋጥመውና እሱ ጋር መስራት ይጀምራል። የሱቁን ባለቤት ወጣቱ ስለነበረው ታማኝነትና የሥራ ፍላጎት በጣም ተደሰተ። ወጣቱም እዚህ ሥራ ቦታ ለብዙ ዓመታት ያክል ቆይቶ የመጨረሻ መመለሻው ጊዜ ተቃረበ። ይህን ጊዜ ወጣቱ ወደ ኃላፊው አመራና ወደ ሀገሩ መመለስ እንደሚፈልግ ነገረው። የሱቁ ባለቤትም ወጣቱን ይበልጥ ይወደው ስለነበረ መሄዱን አልፈለገም ነበር። ወጣቱ ደግሞ ደጋግሞ ሲጠይቀውና ከባለቤቱ ጋር የተግባቡትን ቃል ሲነግረው የሱቁ ባለቤት በጉዳዩ ተስማምቶ እንዲሄድ ፈቀደለት። ኃላፊውም የሰራበትን ደሞዝ 1 ከረጢት ሙሉ ገንዘብን ሰጠው። ከዛን በተጨማሪ ለነበረው እምነትና የሥራ ፍላጎት ደግሞ 3 የወርቅ ሳንቲሞችን ይሰጠዋል። ከሰጠው በኋላ እነዚህ 3 የወርቅ ሳንቲሞች ከፍተኛ የሆነ የብዙ ገንዘብ ቦታ ይኖራቸዋል አለው እና ወጣቱ የተሰጠውን ገንዘብ በትከሻው አንጠልጥሎ የወርቅ ሳንቲሞችን ደግሞ በኪሱ ይዞ ወደ ቤተሰቦቹ ጉዞውን አመራ። በመንገድ ላይ ሳለ 3 ሽፍታዎች ያጋጥሙትና አስቁመውት የያዝከውን ገንዘብ ስጠን፣ ያለበለዚያ ሕይወትህንም በግድ እንወስደዋለን ይሉታል። ወጣቱም የያዘውን ግማሽ ገንዘብ ሊሰጣቸው ቢለምናቸውም ሽፍታዎቹ ሙሉን ገንዘብ ካልሆነ አይሆንም ብለው አስፈራሩት። ወጣቱም በጣም አዘነ። ለ20 ዓመታት ያክል ከባለቤቱ ተለይቶ ያመጣውን ገንዘብ እንዲሁ ሊወስዱበት ነው። ለባለቤቴስ ምንድነው የምላት እያለ በጣም ተሰማው። ሽፍታዎቹ ምንም ለለመነው ቦታ ሳይሰጡት በጀርባው የተሸከመውን ገንዘብ ተቀብለው ትተውት ሄዱ። በጀርባው የተሸከመውን ገንዘብ ቢቀበሉትም በኪሱ ውስጥ ያደረገውን ገንዘብ ሊያስተውሉ አልቻሉም ነበር። ወጣቱም በሐዘን ላይ ሆኖ በኪሱ ያሉትን 3 የወርቅ ሳንቲሞችን ይዞ ጉዞውን ቀጠለ። በመንገዱ ላይ ሳለ 3 ሰዎች አጋጠሙት። 2ቱ ወጣት ሲሆኑ አንደኛው ገፋ ያለ የእድሜ ባለቤት ነው። ከተገናኙ ጀምሮ የእድሜው ባለጸጋ አንድንም ቃል አልተናገረም ነበር። ወጣቱ ከ2ቱ ወጣቶች ጋር ተግባብቶ በደንብ ካወሩ በኋላ ስለ እድሜ ባለጸጋው ምን ሆኖ እንደሆነ ጠየቃቸው። እነሱም አባታቸው እንደሆነና መናገር እንደሚችል ግን ደግሞ የሚናገረው ሁሉ ቃላቶች ቦታ ያላቸው ስለሆኑ አንድ ሙሉ ቃል ለመናገር 1 የወርቅ ሳንቲም ይከፈለዋል፣ ካልሆነ አይናገርም አሉት። ወጣቱም 3 ከነበሩት አንዱን ሳንቲም አወጣና ለዚህ ሰው ብከፍለው ምንም ይቀንስብኝ ነገር የለም፣ ግን ከሱ አንድ ንግግር መስማት አለብኝ ይልና ይወስናል። ከእድሜ ባለጸጋው ሰው አንድ አረፍተ ነገር ሊሰማ በኪሱ ካሉት የወርቅ ሳንቲሞች 1 የወርቅ ሳንቲም አውጥቶ ሰጠው። የእድሜው ባለጸጋውም ሳንቲሙን ከተቀበለ በኋላ ወንዝ ላይ ከፍተኛ ጎርፍ ካለ ለመሻገር አትሞክር አለውና ዝም አለ። ወጣቱም አንዱን ሳንቲም ሊጨምርለትና በሁለተኛው ምን እንደሚለኝ መስማት አለብኝ እያለ በድጋሚ የሰውየውን ንግግር ለመስማት ፈለገ። ከነበሩት 2 ሳንቲሞች አንዱን ሳንቲም አውጥቶ ሰጠው። የእድሜው ባለቤትም ድጋሚ ሳንቲሙን ከተቀበለ በኋላ ሁል ጊዜ ሰማይ ላይ ተሽከርካሪ አሞራ የበዛበት ስፍራ ሂድና ምን እንደተከሰተ ተመልከት ብሎት ዝም አለ። ወጣቱም ጥበበኛው ከሚናገረው ንግግር በጣም ግርምት ላይ ስለሆነ ምናልባት የሶስተኛው አረፍተ ነገር ከ2ቱ ሊበልጥ ይችላል ብሎ ያለችውንም የመጨረሻ የወርቅ ሳንቲም ሊሰጠው አሰበ። ኪሱ ገብቶ ያለችውን 1 የወርቅ ሳንቲም አውጥቶ ሰጠው። ጥበበኛውም ሳንቲሙን ከተቀበለ በኋላ የሚያናድህን ነገር ከተመለከትክ ለፍርድ አትጣደፍ፣ ታግሰህ ትንሽ ጠብቅ አለውና ዝም አለ።
ወጣቱ ተጨማሪ ገንዘብ ስለሌለው እንጂ ቢኖረው ንግግሩን ለመስማት ሊከፍል ዝግጁ ነበር። የያዘው ሳንቲም ሲያልቅበት ወጣቶቹንና የዕድሜ ባለጸጋውን ተሰናብቶ ወደ ቤቱ አመራ። በጉዞ ላይ ሳለ ከፍተኛ ጎርፍ ያለው የወንዝ ዳር ይደርስና ሊሻገር ይፈልጋል። ሊሻገር አፋፉ ላይ ደርሶ ጥበበኛው ሰው ለመጀመሪያ በነገረው ቃላቶች የሰጠውን ምክር አስታውሶ ተመለሰ። ውሃው እስኪሰክን ድረስ ወንዝ ዳር አካባቢ በሚገኝ ዛፍ ስር ተደግፎ መጠባበቅ ጀመረ። ቁጭ ብሎ ሳለ አንድ ፈረሰኛ ወደሱ እየጋለበ መጣና ምን ነው ለምን እዚህ ቁጭ አልክ አለው። ወጣቱም ወንዙ እንደዚህ ከፍተኛ ሆኖ መሻገር አልችልም አለው። ፈረሰኛው በራሱ እየተደነቀ ተገረመና ቀላል ነገር ነው ተመልከት እንዴት እንደምሻገር አለውና ከነፈረሱ ወንዙን ሊሻገር ገባ። ወጣቱ ተገርሞ ይመለከት ጀመር። ፈረሰኛው ወደ ወንዙ መሃል ሲደርስ መቋቋም ማይችለው ጎርፍ ስለነበረ ተገልብጦ ገባ። ፈረሱ ደግሞ ወጣቱ ወዳለበት ተመልሶ በደህና ወጣ። ወጣቱ በጣም ተገርሞ የጥበበኛው ንግግር እውነት እንደሆነ አሰበ። ጌታውንም አላህ ካመሰገነ በኋላ ፈረሱን እየጋለበ ራቅ ያለ ድልድይ ወዳለበት ቦታ ይሄድና በሰላም ውሃውን ተሻግሮ ይወጣል። ፈረሱን እየጋለበ ብዙ መንገድን ካቋረጠ በኋላ በሰማይ ላይ የሚሽከረከሩ አሞራዎችን ይመለከታል። የጥበበኛው ሰው ንግግር ትዝ ይለውና አሞራዎች ወዳሉበት ስፍራ ምን እንደተፈጠረ ሊመለከት ያቀናል። ስፍራው ላይ ሲደርስ ያላሰበው ነገር ተመለከተ። በመንገዱ ላይ ሳለ ገንዘቡን የወሰዱበት 3ቱ ሽፍታዎች ተገድለው ስፍራው ደግሞ በገንዘብ ተሞልቶ አገኛቸው። እነዚህ 3 ሽፍታዎች መንገደኞች በሚያልፉበት መንገድ ላይ አድፍጠው የሚያልፈውን ሰው በሙሉ ገንዘቡን እየተቀበሉ የሚኖሩ ሰዎች ነበሩ። ያጠራቀሙትን ገንዘብ ከሰው ተደብቀው ሊከፋፈሉ ወደዚህ ስፍራ አመሩ። አንዱን ጓደኛቸው ምግብ ሊያመጣላቸው ይልኩትና 2ቱ ብቻ ገንዘቡን ሊከፋፈሉት ያስቡና 3ኛው ሲመለስ ሊገድሉት ይወስናሉ። ምግብ ሊያመጣላቸው የወጣው ሰው ጉዞው ላይ ሳለ ከ2ቱ ሰዎች ተገላግሎ ገንዘቡን ለራሱ እንደሚያደርግ ያስብና በምግቡ ላይ መርዘን አድርጎ ሊገድላቸው ይወስናል። ምግቡን ይዞ ከሄደ በኋላ 2ቱ ሰዎች ይተጋገዙና በሰይፍ ወግተው ይገድሉታል። ከገደሉት በኋላ ገንዘቡን ከመከፋፈላቸው በፊት የገደሉት ጓደኛቸው ያመጣላቸውን ምግብ መመገብ ይጀምራሉ። በልተው ካበቁ በኋላ በሆዳቸው ከፍተኛ የሆነ ህመም ይሰማቸውና ምግቡ እንደተመረዘ ይረዳሉ። ምግቡ መመረዙን ቢያውቁም ህመሙ ከፍተኛ ስለነበረ ሰዓታትን ሳይቆዩ 2ቱም ሞተው ይዘረራሉ። በዚህ መልኩ 3ቱም ይሞታሉ። እስከዛን ዕለት ድረስ የዘረፉትን ገንዘብ አንዳቸውም ሳይበሉ ታለፉ። ወጣቱም ከሱ የወሰዱትን ገንዘብ አንስቶ ተጨማሪ በስፍራው ላይ ያለውንም ገንዘብ ጨምሮ ይወስድና በፈረሱ ላይ ጭኖ ወደ መንደሩ ያመራል። ለ20 ዓመታት የለፋበትን ገንዘብ በማግኘቱ በጣም ደስተኛ ሆኖ ወደ ቤተሰቦቹ ይመለስና መንደሩ ይደርሳል። ፀሐይዋ ልትጠልቅ ትንሽ በሚቀራት ሰዓት ላይ ወደ ቤቱ ይደርስና ባለቤቱን በድንገት ገብቶ ሊያስደስታት ያስባል። ወደ በሩ ጠጋ ሲል ክፍት በነበረው መስኮት ያልጠበቀውን ነገር ይመለከታል። ባለቤቱ በአንድ የምግብ ማዕድ ላይ ከአንድ ወጣት ሰው ጋር ተቀምጣ ምግብን እየበሉ ደስተኛ ሆነው ያያል። ካየው ነገር ንዴት ያከናንበውና በሩን ገንጥሎ ገብቶ ወጣቱን ሊገድለው እና ባለቤቱን ሊፈታት ወሰነ። በድንገት ይቆምና በመንገድ ላይ ሳለ የመከረው ጥበበኛ ሰው ለ3ኛ ጊዜ የለገሰውን ምክር ያስታውስና ራሱን ያረጋጋል። ብዙም ሳይቆይ ምግቡ ላይ የነበረው ወጣት እናቴ አላህ ካለ ነገ ከዚህ መንደር ወጥቼ አባቴን ፍለጋ ሄዳለሁ፣ ያለሱ መኖር በጣም ይከብዳል ሲል ሰማው። ወጣቱም ይህን ቃል ሲሰማ በጣም ደነገጠ። ደስታም ውስጡን አከናነበው። ሕፃን እያለ ትቶት የሄደው የማያውቀው ልጁ እንደሆነ አወቀ። ያሰበውም የነበረው ነገር ትልቅ ስህተት እንደሆነ ተረዳ። ተጨማሪ ገንዘብ ኖሮት ያ ጥበበኛው ሰው ሌላ ምክርም ቢለግሰው ተመኘ። ከዛም በኋላ በሩን ከፍቶ ሲገባ ባለቤቱ ስትመለከተው በጣም ተደሰተች። ተቻኩላ ሄደችና እጆቹን አንስታ ትስማቸው ጀመር።
ከእናቱ ጋር የነበረው ወጣትም የተፈጠረውን ነገር ሲመለከት የገባው ሰው ለ20 ዓመታት የተለያቸው አባቱ እንደሆነ ተረዳ። እሱም ሄዶ ተጠመጠመበት። አባትየውም ልጁን አቅፎ በደስታ ያለቅስና የጥበበኛውን ንግግር አስታወሰ። ትዕግስት ባያደርግ ኖሮ እድሜውን ሙሉ ቁጭት ውስጥ ይኖር እንደነበር አሰበ። ከባለቤቱና ከወንድ ልጁ አጠገብ ተቀምጦ አላህን ካመሰገነ በኋላ ታዳጊው ልጁ አባቴ ሆይ ይህን ያክል ዓመታት እንዴት ልትርቅ ቻልክ ሲል ጠየቀው። አባትየውም ያጋጠመውን ነገር ሁሉንም አንድ በአንድ ከነገራቸው በኋላ ያመጣውን ገንዘብ አምጥቶ አሳያቸው። ልጅየውም ለአባቱ ይህን ገንዘብ ምን ልታደርግበት ነው ሲል ጠየቀው። አባትየውም ሌላ ቤትን እንገዛበታለን፣ አንዳንድ ተጨማሪ ማደርጋቸው ነገራቶች አሉ ይለዋል። ልጅየውም ይህ ገንዘብ የኛ ገንዘብ እኮ አይደለም፣ የኛ ገንዘብ ካንተ የወሰዱት ብቻ ነው አለው። አባትየውም ትክክል ነህ፣ ግን እኛ ከማንም አልወሰድንም፣ እንዳንመልስላቸውም ባለቤቶቻቸውን አናውቅም አለው። ልጅየውም ግን ባለቤቶቹ ከዚህ አይወዱም፣ ከነሱ በበደልና በጭካኔ ነው የተወሰደው። ለኛ ከምናውለው ለችግርተኞች በባለቤቶቹ ስም ሰደቃን ብናወጣ ይሻላል። ለኛ አንተ ሰርተህ ያመጣኸው ይበቃናል። አንተ የጀመርከውን እኔ ቀጥለዋለሁ። አንተ ርቀህ የሄድክ ጊዜ ገንዘብን እንዴት ማግኘት እንዳለብኝና ትዕግስት እንዴት ማድረግ እንዳለብኝ ከእናቴ ተምሬያለሁ አለው። አባትየውም በልጁ ንግግርና ጥበብ ተደስቶ ከሰራበት ገንዘብ ውጪ ያለውን ጠቅልሎ ለችግርተኞች በባለቤቶቻቸው ስም ሰደቃን ይሰጥላቸዋል። ታማኝነትና እውነተኝነት ሁል ጊዜ ለራስ ነው። አላህ ሱብሓነሁ ወተዓላ ተበዳዮችን ምን ጊዜም ሊጥላቸው አይችልም። የዛሬ ታሪካችን ይህን ይመስላል። ከታሪኩ የተማራችሁትን በኮሜንት ላይ አስቀምጡልን። በቀጣይ ቪዲዮ እስክንገናኝ ድረስ የአላህ እዝነት ይከተላችሁ። አይሲ ስቶሪ የቀደምት ታሪኮች ጊዜያዊ ትምህርት አዘል ክስተቶችን በእስላማዊ ገጽታ የሚያቀርብላችሁ ቻናል ነው። የሁል ጊዜ ታሪካችን እንዲደርሱ ሰብስክራይብ በማድረግ ቤተሰብ ይሁኑ። አይሲ ስቶሪ